ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛልኝ። ዛሬ ይዤላችሁ የመጣሁትኝ በሙዝ ልጣጭ ላይ ጊርፋ ወይም ቀረፋን ብታደርጉ ምን ጥቅም ይሰጣችኋል? ዛሬ የማስተምራችሁ ትምህርት በአንድ ድንጋይ ሁለት ወፍ እንደሚባለው ሙዙን ትበሉታላችሁ፣ ልጣጩን ደግሞ ትድኑበታላችሁ እላችኋለሁ። ለምን በሽታ ትድኑበታላችሁ? ለስኳር ህመምተኛና የጉበት ህመምተኛ ለሆናችሁ ሰዎች አስተውላችሁ ስሙ። ሐኪም ቤት እየተሯሯጡ እየሄዱ የዶክተር ወይም ደግሞ የመድኃኒት ደንበኛ መሆኑ ዋጋ የለውም እላችኋለሁ ማለት ነው። ቤት ውስጥ በምታገኙት ነገር በእርግጠኝነት መዳን ትችላላችሁ። የመድኃኒት ደንበኛ ከመሆን ይሰውራችሁ እላለሁ ማለት ነው። አሜን በሉ። የስኳር ህመምተኛና የጉበት ህመም ላለባችሁ ሰዎች እዚህ ጋር የሚያስፈልጋችሁን ነገር እነግራችኋለሁ። የሙዝ ልጣጭ ያስፈልጋችኋል። የሙዝ ልጣጩ ማርች ያረገ ወይም የጠቆረ ቢሆን ደግሞ እጅግ በጣም አሪፍ ነው እላችኋለሁ ማለት ነው። የጠቆረና ወይም ማርች ያደረገ ልጣጩ ማለት ነው። ጠቆር ይላል ሲቆይ ማለት ነው። እሺ አዘገጃጀቱን እነግራችኋለሁ። አንድ የሙዝ ልጣጭ ታመጣላችሁ። በሙዝ ልጣጩ ላይ 1 ማንኪያ ጊርፋ ወይም ቀረፋን ታረጋላችሁ። 1 የሾርባ ማንኪያ ቁርንፉል ታረጋላችሁ። አስተውላችሁ ስሙ። ቁርንፉል ያልተፈጨ ማለት ነው። 3 ወረቅ አጋር ታረጋላችሁ። ሩብ ማንኪያ ዝንጅብል ታረጋላችሁ ማለት ነው። እነዚህን አንድ ላይ ካደባለቃችሁ በኋላ በግማሽ ሊትር ውሃ ታፈሉታላችሁ። በእሳት ላይ ለ8 ደቂቃ ብቻ ታቆዩታላችሁ። ከዛ በማጠንፈፍ 1 ብርጭቆ ያደባለቃችሁትን ውህደት በቀን 3 ጊዜ ትጠጣላችሁ። የስኳር ህመምና የጉበት ህመም ፈጽሞ ከናንተ ይወገዳል። ማየት ማመን ነው። ተጠቀሙበት። ማኩም ኤምኤችኬ ተከተሉኝ፣ ትጠቀማላችሁ።